በተለያዩ አማራጮች የኢንዱስትሪ ስትሪምን ጨምሮ በቴሌቪዥንም እንዲሁ በቀጥታ ስርጭት ለተመልካቾች ይህንን ፕሮግራም እያደረሰ ነው። እንደው መጀመሪያ ምን ተሰማው? በመጀመሪያ ደረጃ ይሄ አሁን የምንሰበስብበት አደባባይ ብዙ ታሪክ ያለው ነው። እኔ እንግዲህ ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ እንደኖረ ሰው በደርግ ዘመን ይሄ የእርግማን መፈክር የሚሰማበት መድረክ ነው እና የሰው ደም እናፈሳለን ይውደም የሚባልበት ነው። የእግዚአብሔር ስም እንዳይጠራ የተከለከለበት ዘመን ነበር። ዛሬ ደግሞ እግዚአብሔርን ሁላችንም እንደየእምነታችን እግዚአብሔር ለመጥራት የምንችልበት ሁኔታ በመፈጠሩ እግዚአብሔር እናመሰግናለን። ቢሊ ግርሃም የዚህ የፍራንክሊን ግርሃም አባት እኔ ከልጅነቴ መጽሐፋቸውን ሳነብ ታሪካቸውን ስከታተል እንደነበረ ነበርኩ። እኔ በተለይ ከጻፏቸው መጽሐፍት ውስጥ ዘ ጂሰስ ጄኔሬሽን የሚባል አለ ስለ ወጣቶች እና ሰውየው የሃይማኖት ሰው ናቸው። የአሜሪካ ፕሬዚዳንት ለመሆን ለምን አይወዳደሩም ሲባሉ የትልቁ አምላክ ወኪል ነኝ ለምን ትንሽ ሆናለሁ ያሉ ሰው ናቸው። ልጃቸውም አሁን የአባታቸውን ፈለግ ተከትሏል። በእርግጥ ልጃቸው በልማትም በሌላም ይሳተፋሉ። አባትየው በቀዳማዊ ኃይለ ሥላሴ ዘመን በ1952 ኢትዮጵያ መጥተው ነበር፣ ሰብከዋል እዚህ። ያን ጊዜ እሳቸው እንደነገሩኝ የ8 ዓመት ልጅ ነበሩ። ዛሬ አድገው እዚህ ደርሰዋል። እግዚአብሔር እንግዲህ ዘመን የእሱ ነው፣ ጊዜ የእርሱ ነው። ዘመናት ይለወጣሉ። ይሄ ጊዜ ከእግዚአብሔር የተሰጠን ስለሆነ እንደ ወንጌላውያን አማኞች እና በብዙ መከራ ውስጥ እንዳለፈ ደግሞ ግለሰብም እንደ የሙሉ ወንጌል ቤተክርስቲያንም አባል የኢትዮጵያ ወንጌላውያን ህብረትም ፕሬዚዳንት እንደመሆነ ባለፉት ዘመናት የነበረውን አውቃለሁ። ጊዜ የእግዚአብሔር ስለሆነ እግዚአብሔር ጊዜ ስለሰጠን ከምንም በላይ እግዚአብሔርን አመሰግናለሁ። በተጨማሪም የመንግስትን ሚዲያ ለሁሉም እኩል በሆነ መልክ ሊያስተናግድ የሚችልበት ዘመን ስለመጣም እግዚአብሔር ይመስገን። የሚጠብቁ ጸጥታ አካላትን ለሌሎቹ የሃይማኖት ክፍሎች እንደሚያደርጉ ለእኛ መገዛም እያደረጉ ድጋፍ እያደረጉ ስለሆነ በዚህ አጋጣሚ ለማመስገን እፈልጋለሁ። ያለ ብሔር ያለ ሃይማኖት አድሎ ሁላችንም በዚች ሀገር ተከባብረን እና ተዋደን የአንዳችን ክብር ለሌላችን ሆኖ በደስታ የምንኖርበት ምድር እንድትሆን ሁልጊዜ ጸሎቴም ምኞቴም ነው እና ይሄ በመሆኑ እግዚአብሔርን አመሰግናለሁ። ፓስተር ምናልባት ከዚሁ በተለይ የእምነቱ ተከታዮች በሀገር ሁለንተናዊ ለውጥ ውስጥ የድርሻቸውን መወጣት አለባቸው የሚል ነገር ይነሳል። እንደው ከምዕመኑ ምንድን ነው የሚጠበቀው? መልእክት አስተላልፉልን። ስማ፣ ያልተወጣንበት ዘመን የለም። እንኳን ዛሬ ኢትዮጵያ ለእናንተ አትገባትም፣ ቦታና ጊዜ ለእናንተ ጊዜ የላትም፣ ወይም እናንተ ለዚህ ሀገር ይሄ ሀገር ለእናንተ ቦታ የለውም ሲባል እንኳን ሀገራችንን የምናገለግል ለሕዝባችን የምንችለውን ሁሉ የምናደርግ በኢትዮጵያ ታሪክ ኢትዮጵያ በሰሜን በምስራቅ በተወረረችበት ዘመን ለኢትዮጵያ አንድነትም የተጋደሉ ወንጌላውያን አሉ። እኔም አውቃቸውም በመከላከያ ውስጥም አሉ። እኛ እግዚአብሔር በጠራን በየትኛውም ስፍራ ነው የምናገለግለው። እኔ እንደ ሃይማኖት ሰው ለየትኛውም ወገን ሳልወግን ለእግዚአብሔር ቃል እውነት ቆመን ግን ጥላቻን፣ ግፍን፣ በደልን፣ እርስ በርስ መናናቅን፣ መጠላላትን በጣም ከሚጸየፉ ሰዎች አንዱ ነኝ። በተለይ በሁለንተናዊ አገልግሎት ግን ደግሞ በዚህ ጉዳይ ወንጌላውያን በዚህ ሀገር ላይ ያደረጉት አስተዋጽኦ ሊቆጠር ሊዘከር የሚችል ትልቅ መጽሐፍ ብዙ መጽሐፍ ቮሊዩም የሚወጣው ስለሆነ እሱን ለእግዚአብሔርም ያውቃል፣ ህዝቡም ያውቃል። ስለዚህ እሱ ያለ ነገር ነው። በዚህ ጉዳይ ግን አሁን ስንገናኝ ስለ ሀገር ሰላም፣ ስለ እርስ በርስ ፍቅር፣ ህዝባችን እርስ በርሱ እንዲከባበር እንዲቀባበል ከመምከር ወንጌልን ከመስበክ ውጪ ሌላ አጀንዳ ሊኖር አይችልም። ሌላ አጀንዳ ቢኖር ማንቀበል ብዙ ሰዎች እዚህ ውስጥ አለ።